ሰላም ክቡራትና ክቡራን አድማጭ ተመልካቾቼ እንዴት ቆያችሁ? ኃይሉ አበራ ነኝ ከወልቂጤ ዩኒቨርሲቲ። በዚህ ቪዲዮ እንግዲህ በተለያዩ ጊዜያት በኮንስትራክሽን ስፔሲፊኬሽን ኤንድ ኳንቲቲ ሰርቬይንግ በሚለው ኮርሳችን ዙሪያ ለተማሪዎቻችን የጠየቋቸውን የሙከራ እንዲሁም የማጠቃለያ ጥያቄዎችን እንሰራለን። ባለፈው ሳምንት ካቆምኩበት ጥያቄ ስቀጥል 12ኛ ላይ እንግዲህ ምንድነው የሚለው ስቶን ማሶነሪ እዚህ ጋር ያለው ክሮስ ሴክሽኑ የሚታየው ስቶን ማሶነሪ 6 ሜትር ርዝመት እንዳለው ፕላስ ዴብዙ ደግሞ ሜትር ከ20 እንደሆነ ዊድዙ 50 ሳንቲም እንደሆነ በዚህ ድሮይንግ መሰረት እነዚህን አክቲቪቲዎች ኳንቲቲ ካልኩሌት እንድናረግ ነው የሚያዘን። ስለዚህ ወደ መጀመሪያው ስንሄድ ኤ ላይ ሊን ኮንክሪት አንደር ስቶን ማሶነሪ ነው ፈልጉ የሚለን። እዚህ ሊን ኮንክሪትን ለመስራት እዚህ ጋር ስንገባ እዚህ ጋር እንደምታዩት ድሮይንጓ በስሪዲ ለማስቀመጥ ሞክሬያለሁ። ስለዚህ ከስቶን ማሶነሪ ስር የሚያስፈልገን ሊን ኮንክሪት ለመስራት የስቶን ማሶነሪው ሌንግዝ እንወስዳለን ማለት 6 ሜትር ዘን ዊድዙ አለ 50 ሳንቲም ስቶን ማሶነሪው የሚቀመጥበት ኤሪያ ማለት ነው። ሊን ኮንክሪት ኤሪያው ማለት ስቶን ማሶነሪው የስቶን ማሶነሪው የሚያርፉበት ኤሪያ ነው። ስለዚህ 6 ሜትር በ50 ሳንቲም አድርገን እዚህ ጋር እንደምታዩት ሌንግዙ 6 ሜትር ዊድዙ 0.5 ሜትር እነሱን አባዝተን 3 ሜትር ስኩዌር እናገኛለን ማለት ነው። ሊን ኮንክሪት ያው በካሬ ስለሆነ የሚቀመጠው 3 ሜትር ስኩዌር ይሆናል ማለት ነው። ቀጥሎ የሚጠይቀን ምንድነው? ቮልዩም ኦፍ ኤክስካቬሽን ነው። ስቶን ማሶነሪውን ለመገንባት ኤክስካቬት የምናደርገው ምን ያክል ሜትር ኪዩብ ነው፣ ምን ያክል ቮልዩም ነው የሚለን። ስለዚህ ይህችን ስቶን ማሶነሪ ለመገንባት ኤክስካቬት የምናደርገውን ቮልዩም ካልኩሌት ለማድረግ ምንድነው የምናደርገው? መጀመሪያ የስቶን ማሶነሪ ሌንግዝ ምን ያክል ነው? 6 ሜትር ተቀምጧል። ዘን ዊድዙስ ምን ያክል ነው? እዚህ ጋር የስቶን ማሶነሪ ዊድዝ 50 ሳንቲም ነው። 50 ሳንቲም ብቻ አይደለም ዊድዙን ኤክስካቬት ማለት 50 ሳንቲም ስፋት ብቻ አይደለም ኤክስካቬት የምናደርገው፣ ተጨማሪ በዚህ በኩልም 25 ሳንቲም በዚህ በኩልም በዛኛውም ሳይድ 25 ሳንቲም ወርኪንግ ስፔስ እዚህ ጋር እንደምታዩት ጨምረን ቶታል ዊድዙ ኤክስካቬት የምናደርገው 1 ሜትር ይሆናል ማለት ነው። ዴብዙን ደግሞ ኤክስካቬሽን ዴብዙን ደግሞ የምናገኘው እዚህ ጋር የማሶነሪው ዴብዝ አለ እዚህ ጋር ሜትር ከ20 ፕላስ ከስር ደግሞ 5 ሴንቲሜትር ሊን ኮንክሪት አለ እዚህ ጋር እንደምታዩት 5 ሴንቲሜትር ሊን ኮንክሪት አለ ከስር። ስለዚህ ዴብዙ ቶታል የሚሆነው ሊን ኮንክሪቷ ሲደመር ያ ማለት 0.05 ሜትር ማለት ነው። ሊን ኮንክሪት ከስር ያለችው የእሷ ቲክነስ 5 ሳንቲም ነው። እዚህ ጋር እንደምታዩት ሲደመር ከዚህ ያለው ዴብዝ አለ። ስለዚህ ቶታል ኤክስካቬሽን ዴብዙ 1.25 ሜትር ይሆናል ማለት ነው። ስለዚህ እነዚህን ቁጥሮች አባዝተን ኤክስካቬሽን ቮሊዩማችን ይህን ያክል ሜትር ኪዩብ ይሆናል ማለት ነው። ለዚህ ስቶን ማሶነሪ ኤክስካቬት የምናደርገው ሶይል ቮሊዩም ይህን ያክል ሜትር ኪዩብ ነው ማለት ነው። 7.5 ሜትር ኪዩብ ይሆናል ማለት ነው። ቀጥሎ ሲ ላይ ምንድነው የሚጠይቀን? ቮሊዩም ኦፍ ስቶን ማሶነሪ ስቶን ማሶነሪው ምን ያክል ሜትር ኪዩብ ነች ነው የሚለን። ስለዚህ ሌንግዙ 6 ሜትር ነው ብለናል። ዊድዙ 50 ሳንቲም ነው። ሄይቱ ወይም ዴብዙ ሜትር ከ20 ነው። እነዚህን ሶስት ቁጥሮች ማባዛት ነው የማሶነሪውን ዴብዝ ቮሊዩም ለማግኘት። ስለዚህ ስናባዝተን 3.6 ሜትር ኪዩብ ይሆናል ማለት ነው። የስቶን ማሶነሪያችን ወይም ደግሞ ድንጋዩ ቮሊዩሙ 3.6 ሜትር ኪዩብ ነው ማለት ነው። ፋይናሊ ዲ ላይ የሚጠይቀን ምንድነው? ፊል ነው። ቅድም ወርኪንግ ስፔስ ብለን የወሰንነው ቦታ አለ። ስለዚህ እሱን ደግሞ ፊል ማድረግ ስለሚኖርብን የእሱ ቮሊዩም ምን ያክል ነው ነው
ስለዚህ የእሱን ቮሊዩም ለማግኘት ከቶታል ኤክስካቬሽኑ ላይ አጠቃላይ ኤክስካቬት ካረግነው ቮሊዩም ላይ የዚች የስቶን ማሶነሪያዋ ቮሊዩም እና ከስር ያለው የሊንክ ኮንክሪቷ ቮሊዩም ነው የምንቀንሰው። እዚህ ጋር እንደምታዩት ቶታል ኤክስካቬሽኑ ከላይ ሰርተናል። ያው ቢ ላይ 7.5 ሜትር ኪዩብ ነው። ዘን የስቶን ማሶነሪ ቮሊዩም ሰርተናል 3.6 ሜትር ኪዩብ ነው። ሊንክ ኮንክሪቷ ደግሞ 6 ሜትር በ50 ሳንቲም ነች። ቴክነሷ ደግሞ 5 ሳንቲም ነች። እሱን ስናባዛ 0.15 ሜትር ኪዩብ ትሆናለች። ስለዚህ ከቶታል ኤክስካቬሽኑ ላይ እነዚህ ስቶን ማሶነሪ እና የሊንክ ኮንክሪቱን ቮሊዩም ስንቀንስ ፊል የሚያስፈልገን ፊል ቮሊዩም ወይም ደግሞ የሚያስፈልገን ሴሌክትድ ማቴሪያል ይህን ያክል ሜትር ኪዩብ ይሆናል ማለት ነው። እንግዲህ በብዙ አድማጭ ተመልካቾች አስተያየት መሰረት ጥያቄዎችን አጠር አድርጌ እንድሰራላቸው ነግረውኛል እና ለዛሬ በዚሁ ይበቃናል። ሳምንት ይሄኛውን ጥያቄ እንሰራለን። እስቲ እናንተ ሞክሯት። የሪንፎርስመንት ቢን ዲቴይል ስለሚቀረው የብረት ዲቴይል ለጊዜው ሃይድ ስላደረኩት ይህን ብቻ ለቀጣይ ሳምንት ሞክሯት። የኮንክሪት ቮሊዩሙን ካልኩሌት ማድረግ ነው። ከዚህ በፊት የፉቲንግ ፓድ የኮለን የመሳሰሉ ስትራክቸሮች ኮንክሪት ካልኩሌት አድርገናል እና በዛ መሰረት እናንተ እስቲ 13ኛ ኤ ጥያቄ ሞክሯት። ቀጣይ አብረን እንሰራታለን። ለዛሬ በዚሁ ይበቃናል። የሳምንት ሰው ይበለን። ቻናላችንን ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እወዳችኋለሁ። መልካም ቆይታ። ቻው